የዛሬ ቁስል ነገ ሰዎች የሚድኑበት ይሆናል፣ ወይንም እየታመምክ የምትኖር ይሆናል። ምርጫው ያንተ ነው። ምን መሰለህ? ህይወትን ከፈጣሪ ጋር ካደረክ ከፈጣሪ ጋር የምትመራ ከሆነ ለሱ ዓላማ የምታኖር ከሆነ በራስ ዓላማ ሳይሆን እሱ ላይ ተደግፈ የሱን ዓላማ የምታራምድ ከሆነ የዛሬ ቁስል ሰዎች ነገ የሚታከሙበት፣ ሰዎች ነገ የሚድኑበት ይሆናል። አይ ካልክ ግን በራስ የምትመራ ከሆነ ለዚህ ዓለም ስርዓት፣ ለዚህ ዓለም ሁኔታ የምትገዛና ራስን በራስ ብቻ የምትመራ ከሆነ ከፈጣሪ የምትርቅ ከሆነ የዛሬ ቁስል ነገ እየታመምክ የምትኖር ለራስ አደጋ የሚያመጣ ነው። ስለዚህ ከሁለቱ አንዱ ነው ማለት ነው በህይወት ላይ ሀፕን ሊያደርግ የሚችለው። ምን ማለት መሰል? ዛሬ የሚያጋጥም ቻሌንጅ ነገም ለዘላለም ቻሌንጅ እያደረገ ይቀጥላል። ወይንም ደግሞ ዛሬ የሚያጋጥም ቻሌንጅ ነገ ሰዎች ቻሌንጃቸውን የሚፈቱበት ለቻሌንጃቸው መፍትሄ ይሆናል ማለት ነው በሌላ አባባል። ስለዚህ ያንን ደግሞ የሚወስነው ከፈጣሪ ጋር ያለ ሪሌሽንሺፕ ነው ማለት ነው። ከፈጣሪ ጋር በምን አይነት መልኩ ነው ሪሌት የምታደርጉ ኮሙኒኬት የምታደርጉ? እንደ ፈጣሪ አከብረው፣ እንደ ፈጣሪ ተገዝተው፣ እንደ ፈጣሪ ራስን ሰጥተው፣ ወይስ ራስን በራስ እየመራ ራስን ፈጣሪ አድርገህ ሾመሃል? ያ ያንተ ውሳኔ ነው የሚወስነው።